መዝሙረ ዳዊት 127 እግዚአብሔር ቤትን ካልሰራ ሥራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀው ጠባቂ በከንቱ ይተጋል። በማለዳ መገስገሱም ከንቱ ነው። ለወዳጆቹ እንቅልፍ በሰጠ ጊዜ እናት የመከራን እንጀራ የምትበሉሽ ከተቀመጣችሁበት ተነሱ። ልጆች የእግዚአብሔር ስጦታ ናቸው። የሆድን ፍሬ የእርሱ ዋጋ ነው። በኃያል እጅ እንዳሉ ፍላጾቹ የጎልማስነት ልጆች እንዲሁ ናቸው። ከነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም። እግዚአብሔር ቤትን ካልሠራ እግዚአብሔር ቤትን ካልሠራው ሠራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋሉ። እግዚአብሔር ያነጸ ቤተ ከንቱ ይታምወለ የሃንሱ እግዚአብሔር ያቀበ ሀገረ ከንቱ ይተጉለ ይሄለው ወከንቱ ጋይስሞትክሙ ተንሹም ዱረረ ነበርክሙ ለትሴሰዩ እክለ ሕማም ሶበይሁ ጎሙንዋ መለፍኩራን ናው ሰጋው ለእግዚአብሔር ውሉድ እሰፍሬ ሃለ ከርሲ ከማታ ውስጥ ተደየ አለ ከማሁ ደቂቆሙ ለለንጉፋን ብቱ ብሲ ዘይፈጽም ፍትወቶም ነሆ ወይተፈርሶ በይትናገሮሙ ለተላእቱ ባነክሰ እግዚአብሔር ቤተ ካልሠራቶ ሠራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። እግዚአብሔር ቤትን ካልሠራው ሠራተኞች በከንቱ ይደክማሉ። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል።